እውነት እላችኋለሁ ደስተኛ የመሆን ሚስጥሩን ባጭሩ ልንገራችሁ። ይህን ከሰማችሁኝም ካደረጋችሁት ወይም ይህን ነገር ወደ ተግባር ከለወጣችሁት ደስተኛ የመሆን ሚስጥሩ ባጭሩ ይገባችኋል። ነገሩም እንደዚህ ነው። አንድ ንጉስ ከፍተኛ የቅንጦት ኑሮ ይኖር ነበር። ገንዘብ ሊገዛው የሚችል ነገር ሁሉ በእጁ አለው። ይህ ሁሉ ሆኖ ግን ደስተኛ አይደለም። ከዚህ የባሰው ደግሞ ምንም ደስተኛ ሊያደርገው እንደሚችል አያውቁም ነበር። ስለዚህ አንድ በአካባቢ የሚኖር አዋቂ ሰው ቤተ መንግስቱ ድረስ በማስጠራት ምን ሊያስደስተው እንደሚችል እንዲነግረው ጠየቀው። አዋቂውም ሰው በግዛት ውስጥ የሚኖር አንድ በጣም ደስተኛ ሰው አስፈልግና እሱ የለበሰውን ካናቴራ ልበስ፣ ከዚህ በኋላ በጣም ደስተኛ ሰው ትሆናለህ አለው። ንጉሱም ወታደሮችን በማስጠራት ከግዛቱ በሙሉ በጣም ደስተኛ የሆነውን ሰው እንዲፈልጉና እሱ የለበሰውን ካናቴራ አስወልቀው እንዲያመጡለት አዘዛቸው። ከቀናት ፍለጋ በኋላ የተላኩት ወታደሮች ፈጽሞ ደስተኛ የሆነ ሰው በንጉሱ ግዛት ውስጥ ማግኘታቸውና ግን ካናቴራውን ማምጣት እንዳልቻሉ ለንጉሱ ነገሩት። ይህማ ሊሆን አይችልም በማለት ንጉሱ ተቆጣ። አሁኑ ተመልሳችሁ ካናቴራውን አምጡልኝ ሲል አዘዘ። ሰዎችም ንጉስ ሆይ ይህ ሰው በጣም ድሃ ከመሆኑ የተነሳ የሚለብሰው ካናቴራም ሆነ ሌላ ልብስ የለውም አሉት። ስለዚህ በአጭሩ ስነግራችሁ ደስተኛ ለመሆን ገንዘብ አያስፈልጋችሁም። ደስተኛ ለመሆን ብቸኛው አማራጭ እናንተ በራሳችሁ አእምሮ ላይ ደስተኛ የምትሉበትን ሐሳብ መምረጥና መፍጠር ስችሉ ደስተኛ ትሆናላችሁ። ደስተኛ ለመሆን ገንዘብ አያስፈልግም። ደስተኛ ለመሆን ጤና ብቻ በቂ ነው እላችኋለሁ። ራሳችሁን ማስደሰት በቀላሉ እንደምትችሉ እነግራችኋለሁ። የምንሰራው ስራ ሁሌም ለራሳችን ነው። አንድ ዕውቅ አናጢ በአንድ ትልቅ የኮንስትራክሽን ኩባንያ ውስጥ ለረጅም ጊዜ ካገለገለ በኋላ የጡረታ ዕድሜው ሲደርስ ከድርጅቱ መሰናበትና ማረፍ መፈለጉን ለኩባንያው ባለቤት አስታወቀ። ለምን ብለው ሲጠይቁት ምንም እንኳን ገቢው የሚቀንስ መሆኑን ቢገነዘብም ቀሪ ሕይወቱን ከሚስቱና ከልጆቹ ጋር ዘና ብሎ ማሳለፍ እንደሚፈልግና ከዚህ በኋላ ቤት ግንባታ ላይ መስራት እንደማይፈልግ ገለጸላቸው። አናጢው እጅግ ታታሪና ጎበዝ ሰራተኛ መሆኑን የሚያውቀው የኩባንያው ባለቤት በመልቀቁ አዝኖ እባክህ ላስቸግርህ ለኔ ስትል አንድ የመጨረሻ ቤት ስራልኝ ሲል በትህትና ጠየቀው። አናጢውም እሺ አለ። ነገር ግን የኩባንያውን ባለቤት ላለማስቀየም ሲል እንጂ ልቡ ፈጽሞ ስራው ላይ አልነበረም። ድሮ ከፍተኛ ጥራት ያለው ቤት መስራት እውቅናና ዝና ያተረፈ አናጢ አሁን ግን ከፍላጎቱ ውጭ ስለሆነ ድሮ እንደሚያደርገው በጥንቃቄና በጥራት ለመስራት ፍላጎት አልነበረውም። ስለዚህ ከስራው ለመገላገል ሲል ብቻ እንደ ነገሩ አድርጎ ቤቱን በአጭር ጊዜ ውስጥ አጠናቀቀ። ገና ስራውን ሲጀምር ከልቡ አልነበረምና የተጠቀመበት የዕቃ ጥራትም ሆነ አሰራሩ የዕውቅ አናጢ የስራው አይመስልም ነበር። ስለዚህ ጥራቱ እጅግ በጣም ዝቅ ያለ ቤት ሰርቶ አጠናቀቀ። አናጢው ስራውን እንደጨረሰ የኩባንያው ባለቤት ቤቱን ሊረከብ መጣ። ቤቱን በሚገባ ዞሮ ከተመለከተ በኋላ የበሩን ቁልፍ አንስቶ ለአናጢው በመስጠት ይህ ያንተ ቤት ነው፣ እስካሁን በቅንነት ኩባንያችን ውስጥ ስለሰራህ አሁን ጡረታ ስትወጣ የምሰጥ ስጦታ ነው አለው። የተፈጠረው ሁኔታ ለአናጢው በጣም አስደንጋጭና አሳፋሪ ነበር። የሚሰራው ቤት የሱ መሆኑን ቢያውቅ ኖሮ እንዴት አሳምሮ በሰራው ነበር። አሁን ግን ቀሪ ህይወቱን እሱ ራሱ የመጨረሻ ወረዳ አድርጎ በሰራው ቤት ለመኖር ተገደደ። ማንኛውንም ስራ ስንሰራ ለራሳችን ብለን መስራት ያስፈልጋል። በግዴለሽነት የምንሰራ ስራ በመጨረሻም ጉዳቱ ለራስ ነው። ከራስም አልፎ ለሀገር፣ ለወገን፣ ለቤተሰብ ይሆናል።